ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የጥንት የእስልምና ሊቃውንት ስለ መጽሐፍ ቅዱስ ምን ያምኑ ነበር ክፍል 4 ነው። ዛሬ የምናየው ኢብኑ ተይሚያን ሲሆን ኢብኑ ተይሚያ እንዲህ ብሏል። በአይሁዶችና በክርስቲያኖች እጅ ባሉ መጽሐፍት ውስጥ ስለተከሰተው ተሕሪፍ ምሁራን ተከራክረዋል። ብዙዎቹ የሙስሊም ሊቃውንት ግን ለውጡ በትርጉም ላይ እንጂ በቃላት ላይ አይደለም የሚለውን ወግ ይዘዋል ይለናል። አልጀዋብ አልሰሒሕ ቮሊዩም 2 ፔጅ 8 እስከ 10። ስለዚህ ከየት ነው ያመጣችሁት? ከየት ነው ያገኛችሁት? መጽሐፍ ቅዱስ ተበርዟል፣ መጽሐፍ ቅዱስ ጠፍቷል፣ መጽሐፍ ቅዱስ የለም የሚለውን ሐሳብ ከየት ነው ያመጣችሁት? ማን ነው ያቀበላችሁ? አስቡበት።